በደህና ለመሞት ካሁኑ ያቅዱ። ስለ አሟሟታችሁ እቅድ ከሌላችሁ በመጨረሻዎቹ ሰዓታት የሆነ ሰው ምናልባት ቴሌቪዥን ሊከፍትባችሁ ይችላል። የእግዚአብሔር ቃል አገልጋይ እንደመሆኔ ሰዎች በደህና እንዲሞቱ መርዳት የጥሪ አካል ነው ብዬ ሁልጊዜ አስባለሁ። ያም ክርስቶስ በሥጋው ሞት አማካኝነት በሰውነቱ እንዲከብር ጳውሎስ ያለውን ዓላማ የሚያጠቃልል ነው። የእያንዳንዱ እሁድ ስብከት የዚህ ለሞት የመዘጋጀት አካል አድርጌ አስበዋለሁ። ደግሞም በሟች አልጋ አጠገብ የሚደረግ እያንዳንዱ ጉብኝት እምነትን የሚያጠነክር፣ ተስፋን የሚሰጥ፣ በመጽሐፍ ቅዱስ እውነት የተሞላ ወንጌልን ማዕከል ያደረገና ክርስቶስን የሚያልቅ እንዲሆን ተስፋ አደርጋለሁ። ለዚህም ነው የሞት ጨለማ በቀረበበት ሆስፒታል ውስጥ የሚጮህን ቴሌቪዥን በማየቴ እጅግ ያዘንኩት። ይህ ፍጹም የማይመስል ነገር ነበር። እንግዳ ነገር ነው። እስከ ዛሬ ከማውቃቸው ሰዎች ሁሉ እግዚአብሔርን እጅግ የምትፈራ አንዲት እህት ለሞት ተቃርባ ነበር። በመንፈስና በጸሎት የተሞላች ነበረች። በመጨረሻ ቀናቶቿ ለጎበኛት ወደ ሆስፒታል በሄድኩበት ጊዜ ሞቷ እንዲፈጥንላት እንድትጸልይላት እየተማጸነች ሌሊት ላይ የምታየውን ቅዠት ነገረችኝ። ግማሽ ራቁት ሴቶች በአልጋዬ ዙሪያ ሲጨፍሩ አየሁ አለችኝ። ምናልባት የሆስፒታሉ ሰራተኞች ከከፈቱት ቴሌቪዥን ጋር ግንኙነት ይኖሩ ይሆን ብዬ አስባለሁ። ምናልባትም ሊሆኑ ይችላል። ነገር ግን በእርግጠኝነት ሁላችንም የምንስማማበት ነገር የፈራጁንና የፈጣሪያችንን ፊት ያለ ፍርሃት ለማየት ነፍሳችንን የምናዘጋጅበት የተሻለ መንገድ አለ። በደህና የመሞት ዕቅድ አንዱ አካል ለክርስቶስ ክብር እንዴት መኖርና መሞት እንደምትፈልጉ ያላችሁን ራዕይ የሚጋሩ ጓደኞች ማግኘት ነው። አብዛኞቻችን የሞታችን የመጨረሻ ቀናትና ሰዓታት ላይ ይህንን ለማዘጋጀት በአእምሮም ሆነ በአካል በጣም ደካማ እንሆናለን። ስለዚህ ከአሁኑ ብንዘጋጅ የተሻለ ነው። ሽማግሌም ሁኑ ወጣት፣ በቀጥታም ሆነ በተዘዋዋሪ የመጽሐፍ ቅዱስ እውነት የሞላበት ወንጌልን ያማከለ ሞት እንደምትፈልጉ ብሎም እንደሚያስፈልጋችሁ ይታወቅ። ይህንን ስል ጆን ኖክስ የመረጠውን የሞት አይነት እያሰብኩ ነው። የኖክስ የመጀመሪያ መልህቅ እንደ አውሮፓውያኑ አቆጣጠር ህዳር 18 1565 ዓመተ ምህረት ኖክስ የ57 ወይም 58 ዓመት ሰው ነበር። በብሮንካይተስ የሳምባ ምች ሊሞት ተቃርቦ ነበር። የጄን ዳውስን ኒው ባዮግራፊ የተሰኘው መጽሐፍ የመጨረሻ ቀናቶቹን እንዲህ ይዘግባል። ሚስቱ ማርግሬት 3 ሴት ልጆቻቸውንና 2 ወንድ ልጆቻቸውን መንከባከብ ትታ ከጎኑ አትለይም ነበር። የኖክስ ታማኝ ጸሐፊና ጓደኛ የሆነው ሪቻርድ ባናታይንም ከአልጋው አጠገብ ፈጽሞ አይርቅም ነበር። ከአመሻሹ 11 ሰዓት አካባቢ ሚስቱን ጠራ። ከዚያም ጊዜ አስቀድሞ በጣም ጣፋጭ የሆነው ትንቢተ ኢሳይያስ ምዕራፍ 53 ላይ ያለውን የወንጌል ቃል እንዲነበብለት ጠይቆ ነበር። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንም በየመንገዳችን ነጎድን። እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 5 እስከ 6። እንዲሁም አንደኛ ቆሮንቶስ ምዕራፍ 15ን በክርስቶስ እና በእርሱ ትንሣኤ መካከል ያለውን ግንኙነት በጥልቅ ከሚያስረዳው ማብራሪያው ጋር አብሮ እንዲነበብለት ጠይቆ ነበር። በመጨረሻ ግን ሚስቱን የሚወደውን የመጀመሪያ መልእኩ የሆነውን ዮሐንስ 17ን እንድታነብለት ጠየቃት። ከ30 ዓመታት በፊት ኖክስ ከሮማ ካቶሊካዊነት ወደ ተሐድሶ እምነት በመጣ ወቅት ሰላምን የሰጠው ይህ ምዕራፍ ነበር። እርሱም የመጀመሪያውን መልእክ የጣልኩት እዚህ ላይ ነው ይላል። በዚህም ክፍል ላይ አስቀድሞ የመመረጡን ስር መሠረትና አብ ለክርስቶስ የሰጠውን ለመጠበቅ ያለውን ቁርጠኝነት አይቷል። ለእነዚህ ከዓለም ለሰጠኝ ሰዎች ስምህን ገልጬላቸዋለሁ። ያንተ ነበሩ፣ ለእኔ ሰጠኸኝ፣ እነርሱም ቃልህን ጠብቀዋል። እነርሱ ያንተ ስለሆኑ እጸልይላቸዋለሁ። ለሰጠኸኝና ያንተ ለሆኑት እንጂ ለዓለም አይደለም። ቅዱስ አባት ሆይ በሰጠኸኝ በስም ጠብቃቸው። የምለምንህም ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አይደለም። ቃልህ እውነት ነው፣ በእውነትህ ቀድሳቸው። ዮሐንስ ወንጌል ምዕራፍ 17 ቁጥር 6፣ 9፣ 11፣ 15 እና 17።
ማርግሬትም መልሕቅ የሆነለትን ምዕራፍ አነበበችለት። ኖክስም እንዲህ አለ፣ ይህ የሚያጽናና ምዕራፍ አይደለምን? ከ6 ሰዓታት በኋላም ሞት መጣ። ቤተሰቦቹና ጓደኞቹ እንደተኛ በማሰብ ከምሽቱ 4 ሰዓት በኋላ የተለመደውን የምሽት ጸሎታቸውን እያደረጉ ነበር። ዶክተር ፕሬስተን መዝሙረ ዳዊት ሲነበብለት ሲዘመርለትና ሲጸለይለት ሰምቶ እንደሆነ ሲጠይቀው ኖክስ እንዲህ ሲል መልሷል፣ እኔ የሰማኋቸውን ያክል እናንተና የሰው ዘር ሁሉ ሰምቶት ቢሆን እያልኩ እመኛለሁ። እናም የሰማያዊ ዜማ አምላክን አመሰግናለሁ። ከምሽቱ 5 ሰዓት አካባቢም ሮበርት ካምቤል በአልጋው አጠገብ ባለው በርጩማ ላይ ተቀምጦ ኖክስ በረጅም ተንፍሶ አሁን ተፈጸመ ሲል ሰምቶታል። ኖክስ የክርስቶስን ተስፋዎች እንደሚያስታውስ ለማወቅ ምልክቱን እንዲያሳይ ባናታይን ጠየቀው። ኖክስ እጁን ለመጨረሻ ጊዜ አንስቶ ያለምንም ሕመም አንቀላፋ። የኖክስ ጦርነት አበቃ። አዎን፣ ጦርነቱ እስከ መጨረሻው የተካሄደው በእግዚአብሔር ቃል ነበር። በመጽሐፍ ቅዱስ እውነት የተሞላ ሞት ነበር። የጠየቀውም ይህንን ነበር። ሚስቱና ጓደኞቹም የሰጡት ይህንኑ ነው። ለመንግሥተ ሰማይ ዝግጁ መሆን። ሞቴ ቀስ ብሎ ከመጣ ለመስማት ተስፋ የማደርገው የእግዚአብሔር ቃል ሲዘመርና ሲሰበክ ነው። የእግዚአብሔርን ቃል ማንበብና የወንጌልን እውነት መዘመርን ወዳችሁ ማታውቁ ከሆነ እነዚህን የኖክስን ቃላት በጥልቅ አሰላስሏቸው። ያንን የሰማያዊ ዜማ አምላክ አመሰግናለሁ። በመጨረሾቹ ሰዓታት ከቴሌቪዥን ድምፅ የበለጠ የሚረብሽ ነገር የለም። እንዲሁም ደግሞ የሰማይ ዜማ የሆነውን የእግዚአብሔርን ቃል ከሚዘምሩና ከሚያነቡ ጓደኞች የበለጠ ጣፋጭ ነገር የለም። በወንጌል የተሞላ፣ በክርስቶስ የተሞላ፣ በተስፋ የተሞላ እቅዳችሁ ይህ ይሁን።